ጤና ይስጥልን ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልን። ይህ የከሰም እንግዳ ፕሮግራም ነው። ጤና ይስጥልን ውድ አድማጭና ተመልካቾቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ለእናንተ ይሁን። ይህ የከሰም እንግዳ ዝግጅታችን ነው። በዛሬ የከሰም እንግዳ ፕሮግራማችን አንድ እንግዳ ጋብዘናል። እንግዳችን አርበኛ ፋኖ ሰለሞን ወልደ ገሪማ ይባላል። ፋኖ ሰለሞን በአማራ ፋኖ ትግል ውስጥ ትልቅ ሚና እንደተጫወተና አሁን ላይም እየተጫወተ እንደሚገኝ ይነገርለታል። እርሱም ከሰሞኑን በተለያዩ ሚዲያዎች ቀርቦ በሰጠው ቃለ ምልልሱ ላይ ስለ ፋኖ ትግል በስፋት ሲናገር ተደምጧል። ከእንግዳችን ጋር ቆይታ ስናደርግ የተለያዩ ጉዳዮችን እናነሳሳለን። ስለ አማራ ፋኖ ትግል ከጅምሩ አንስቶ ዛሬ ላይ ምን ላይ እንደደረሰ፣ ስለ ወቅታዊ አገዛዙ የሚዲያ ሰራዊት እና ስለ የአማራ ፋኖ አንድነት እንዲሁም የአርበኛው የትግል ጉዞ ምን ይመስላል ብለን በቆይታችን የምናነሳሳቸው ጉዳዮች ይሆናሉ። አርበኛ ሰለሞን ወልደ ገሪማ ለቃለ ምልልሱ ፈቃደኛ ሆነ የከሰም እንግዳ ዝግጅታችን ላይ ስለተገኘ በከሰም ሁለተኛ ኮርስ ስም አመሰግናለን። እጅግ አመሰግናለሁ። እንግዲህ ጓድ የኮራችን ጋዜጠኛ ጓድ አበባው በድጋሚ አመሰግናለሁ። ፋኖ ሰለሞን ወልደ ገሪማ፣ ወደ ጥያቄዎች ስገባ አርበኛ ፋኖ ሰለሞን ሲነሳ ብዙ ነገሮች ይነሳሉ። እስኪ ለሁሉም የትግል ደጋፊዎች እንዲሁም ለሰፊው አድማጭ ተመልካቾቻችን ግልጽ ለማድረግ ያህል ፋኖ ሰለሞን ወልደ ገሪማ ማን ነው? ልብ አመሰግናለሁኝ። እንግዲህ ሰለሞን ማለት በትግራይ መሬት ተወልዶ ያደገ ለትምህርት እድሜው ሲደርስ ከአንደኛ እስከ 12ኛ ክፍል በመቀሌ ከተማ ተምሬ በከፍተኛ ማዕረግ ወደ አዲስ አበባ ዩኒቨርሲቲ ገብቼ በፋርማሲ ተመርቄ በአዲስ አበባ ዩኒቨርሲቲ በስራ ላይ የነበርኩኝ። ከዛ በተለያየ አካባቢዎች በምዕራብ ትግራይ በአዲስ አበባ ስሰራ በመቆየት ከዛ ወጥቼ በራሴ በንግድ በመስራት ላይ የነበርኩኝ። ወደ 3-4 ሱፐር ማርኬቶችን የቻይና ምግቦችን በማቅረብ ሰፋፊ ንግድ ውስጥ ላይ የነበርኩኝ። ብዙ ሀብት ያፈራው የራሴ የምለውን አንድ ደህና ኢትዮጵያዊ ሊያፈራ የሚችለውን ነገር ህይወት የነበረኝ፣ ግን በተለይ አዲስ አበባ ዙሪያ የነበረው የመሬት ወረራ፣ የሙስና ስፔሻሊ ከመለስ ዜናዊ ሞት በኋላ ወደ ትግሉ በስፋት የመጣሁበት ጊዜ እና ከዛ እያለ ወደ ፖለቲካ ዓለም እየገብቼ ለረጅም ጊዜ ህወሓት መራሹ ኢህአዴግ ሲቃወም የነበርኩኝ። ከዛ በኋላ ሁላችንም እንደምናውቀው አብዛኞቻችን የትግራይ ተወላጆች ከህወሓት ጎን ነበሩ። ጥቂቶች ነበር ህወሓት ስንቃወም ነበረ። ከዛ በኋላ የአብይ አካሄድ እየተቀየረ መጣ። ህወሓትን ማስወገድ ሳይሆን የትግራይን ህዝብ ማጥፋት ብሎም የትግርኛ ተናጋሪ በመሆኑ ብቻ ማሰር ሲጀምር መቃወም ጀመርኩኝ። ከዛም ከፍ ሲል ወደ አማራ ትጥቅ ማስፈታት ሲሄድ እያልኩኝ ይሄም ልክ አይደለም ብዬ ሲቃወም ስታስር 8 ጊዜ ነበር ያሰረኝ አገዛዙ። ከዛ በኋላ እንግዲህ ወደ ፋኖ ከእስር ቤት ሲወጣ መሞት የለብኝም። በዛን ሰዓት በወቅቱ እኔን የሚመሳሰል የሚቃወም ኃይል የነበረው የፋኖ ኃይል ነበርና ወደ ፋኖ ተቀላቅዬ በፋኖ ትግል ውስጥ እገኛለሁ ማለት ነው። ይሄ ነው በአጭሩ ሰለሞን ወልደ ገሪማ። ፋኖ ሰለሞን ስለ ፋኖ ትግል ሲያስብ ምን ይሰማዋል? ከዚሁ ጋር በተያያዘ አንተ ፋኖ ስትቀላቀል የፋኖ ትግል ምን ያህል ተረድተዋል ማለት ይቻላል? ከተቀላቀልክ በኋላስ ምን መሰናክሎች ገጥመውሃል? ምንስ ምቹ ሁኔታ ፈጥሮልሃል? እንግዲህ ፋኖ እውነት ለመናገር የተገፋ ነው። በምክንያት ወደ ጫካ ያወጣ ነው። ፋኖ አስታውሳለሁኝ በርካታ ልክ ከእስር ቤት እንደወጣሁኝ ኦልሞስት እኔ አሁን ከአዲስ አበባ ካሰረኝ ፋኖ ውስጥ ተቀላቅዬ ምናምን ካልኩኝ ወደ 2 ዓመት ከምናምን ሆኖኛል። ከእስር ቤቱ ጨምረህ ወደ 2 ዓመት ከ8 ወር አካባቢ ይሆናል። እና ልክ እንደወጣሁ ወደ አጣዬ ሄጃለሁኝ፣ ወደ ጎጃም ሄጃለሁኝ፣ ሸዋ ሙሉ ዙሪያለሁኝ። ያለውን በአይኔ ነው ያየሁት። ባይዘው እዛ እስር ቤት ሲነገረኝ የነበረ ምክንያት በርካታ ሰዎች ነበሩ። ይህንን ኮዝ በአይኔ ነው ሄጄ ያረጋገጥኩት። አጣዬ ምን ያክል 9 ጊዜ እንደተቃጠለች ኮኔክሽን ያቃጥላት እየተባለ ግን ዴፊኒትሊ በመንግስት መሆኑ አብራ ጎድናም ታስታውሳላችሁ።
ከተማ ሙሉ ተጠፍታ በኦሮሚያ ልዩ ኃይል እስካሁን የምትጠበቅ አማራ ክልል የሚል ታፔላ የነበረ ተነቅሎ ኦሮሚያ ክልል የሚል ታፔላ የተሰቀለባት ግልጽ ወረራ የተፈጸመበት ይህንን ምክንያት ይዞ የወጣ ነው። የፋኖ ትግል በደንብ ነው የተረዳሁት። ስለተረዳሁት ጭምር ነው ባይዘው ወይ እዛ የተገኘሁት። የአማራ ህዝብ በደል የኔም በደል ነው። የአማራ ህዝብ መገፋት እንደ አንድ ኢትዮጵያዊ እኔም ያመኛል። ስለዚህ በደንብ ይሄንን እውነታውን ስለተረዳሁት መኖር የተከለከለ ህዝብ አለ። ስለዚህ ለዚህ ህዝብ እንዲኖር ብሎ ጫካ ያወጣ ፋኖ የሚባል ወጣቶች ስብስብ፣ አዛውንቶች ስብስብ፣ አባት አርበኛ ስብስብ አለ። እነዚህ ጋር መቀላቀል ነበረብኝ። ስለዚህ እውነታውን ተረድቼ ሄድኩት። ምን መሰናክል ገጥመዋል ስትገባ? ኦፍኮርስ በጣም ምክንያቱም በዛን ሰዓት የተሰበከ ዘረኝነት በተለይ በትግራይና በአማራ የነበረው ህወሓትና የትግራይን ህዝብ መለየት እስከሚያቅተው ድረስ ብዙዎች የሰከሩበት በጣም አስቸጋሪ። በነገራችን ላይ እኔ ቦታ ላይ ሆናችሁ አንድ ትግራዋይ በዛን ሰዓት ደፍሮ እዛ ቦታ መገኘት በጣም ከባድ ነው፣ ዳገት ነው። አንድ አማራ መጥቶ በትግራይ በቲዲኤፍ መሀል ላይ ተገኝቶ የትግራይ ህዝብ ተበድሏል ብሎ መገኘት በጣም ከባድ ነው። ስለዚህ ፈተናዎች ነበሩ። ያልገባቸው ሰዎች እንዴት ትግሬ ታምናለ፣ እንዴት ህወሓት ሊሰልል የመጣ ነው። በጣም የቅርብ ሰዎች ምናልባትም የኔ ዋስ ብዬ ልጠራቸው የሚችሉ የነበሩ ሰዎች ከሳሽ የሆኑት የመጡበት ጊዜ ነበር። ግን በብልሃት ማድረግ የነበረብኝ በፍጥነት ማድረግ የነበረብኝ ነገሮችን በማድረግ ማየት ማመን ነውና ያዩትን ነገር እያለ የሚነገራቸውን ነገር እኛ አናምንም። ይሄ ልጅ እየሰራ ያለው ይሄ ነው፣ እያደረገ ነገር ያለው ይሄ ነው። በዛ ላይ ፊታችን ላይ ሆኖ እኛ መሸወድ ከቻለ በቃ እኛን ስህተቱ እንጂ እሱን አይደለም በማለት እውነት እዛ ያለው የአማራ ፋኖ ብሔራዊ ንቅናቄ አባላት ባይዘው አለማድነቅ አይቻልም። በጣም ምክንያታዊ ነው፣ በምክንያት የሚያምን ነው። አንተ ስላልከው የሚቀበል ሳያኝክ የሚወጣ አይደለም። ይሰማሃል ባት እንዴት ከየት አመጣው ይሄ ዞሮ ለሚ። ምክንያቱም ኤክስተርናሊ ገንዘብ በመክፈል ይሁን አቢዝ በማድረግ ብዙ ሰዎችን ለማታለል በተለይ ከዲያስፖራ በተለይ ከብልጽግና ቤት በጣም እጅግ ተሞክሮ ነበር። አስታውሳለሁ አንዱን ይህን ልጅ ከገደላችሁት ገንዘብ እከፍልሃለሁ ብሎ የተወሰነ ብርም አስቀድሞ ላከለትና መጣና ያስገባለት ገንዘብ ነገር አንተ በቅንነት ለአማራ ህዝብ እኔን ለማዳን የወጣ ሰው ነው። ይኸው ይህን ገንዘብ እኔ እንድትናገረው አይደለም፣ ማን እንደሆነ ስሙ ማናገር ማን እንደላከለትም ጊዜው ሲደርስ እናወጣ ይሆናል። በርካታ ሰዎችን ሎቢ እየተደረጉ ነው። እባክህ ራስን ጠብቅ፣ ከቻልክ ቦታ ቀይር፣ ካልሆነ ራስን ጠብቅ። ኢሚዲየትሊ ይሄንን ነገር እንደያዝኩኝ እዛን ሰዓት 50 ደቂቃ ፍቃድ ጥላሁን ከልክሌ እባክህ እኔ አደጋ ውስጥ ነኝ ያለሁት ኢቭን የማይሰራ መሳሪያ ካለ ስጠኝና ከያዝኩት ማንም አይደፍረኝም ስለው ለምን የማይሰራ እየሰራ አይደለም ወይ? ለኛ ያመጣኸው መድኃኒት የ400 ምናምን ሺህ ብር አካባቢ ከክላሽ በላይ አይደለም ወይ? ለምን ምን ይጎልሃል? እንዲያውም በደንብ ማስታጠቅ አለብን። እኔ እኮ እንደሚያስፈልግሽም ኦፍ ኮርስ አውቃለሁ፣ ግን ሁሌ በቀጥታ እንደገባ ማንም ሰው ክላሽ አይሰጠውም። በባዶ ትቆያለህ የተወሰነ ጊዜ፣ ከዛ ወረፋ እየተጠበቀ ነው። በዚህ ደረጃ ልክ እንትን ከሆነ መጀመሪያ የራሷ ሽጉጥ ነበር አውጥታ የሰጠች 50 ደቂቃ ፍቃድ ጥላሁን ከልክሌ ዘንድ ከ3 ቀን ምናምን በኋላ የተማረከ ነበረ ክላሹ ተሰጠኝ። እነዚህ ነገሮች በጣም የሚረዱ እና 50 ደቂቃ ፍቃድ ጥላሁን ከልክሌ እና 10 ደቂቃ ሸዋቃና እነ በላሁን አድማሱ ታደሰ ወንድሙ በዛን ሰዓት ደሴ ሞገሴ በጣም በርካታ የነበልባል አመራሮች የነበሩት ሁሉም ከጎኔ ነበሩ፣ ሁኔታውን ስለተረዱ። ፋኖ በሚገርም ሁኔታ ነበር ያገኘሁት። ምቹ ሁኔታ የፈጠረልኝም የነሱ እኔ ላይ እምነት መጣላቸው። ተራ አባል አይደለም ባይዘው አመራር አድርገው ስራ አስፈጻሚ ውስጥ ሁኜ ነበር የምሰራው። በዛ ልክ እኔም ሚስጥረኛ ሁኜ የድርጅቴ ሚስጥር በመጠበቅ ብዙ ስራዎችን በመስራት እምነቴን ስራዬን በተግባር ተፈትኜ ምቹ ሁኔታ የተፈጠረልኝን ወደ እድል ተጠቅሜ አሁን ላለሁበት ከፍተኛ ደረጃ ከፍተኛ ኃላፊነት ደርሻለሁ እላለሁ።
ጓድ ሰለሞን በነበልባል ክፍለ ጦር ረዘም ያለው ቆይታ እንዴት ነበረ? ምንስ አሳክቻለሁ ብለህ ታስባለህ? እንዲሁም የምንጃር ሸንኮራ ህዝብስ እንዴት ትገልጸዋለህ? እንግዲህ በነበልባል ቆይታዬ እውነት የእናቴ ልጅ በዛ ልክ አይናፍቀኝም። ነበልባል በጣም የሚናፈቅ ቤት ነው። የነበልባል ገና ብርጌድ ሳይመሰረት ብርጌድ እየተመሰረተ ነበር የገባሁት የዛሬ 2 ዓመት አካባቢ። ያኔ ገና ሻለቆች ወደ ብርጌድ እያደገ ከዛ ብርጌዱ እያለ ክፍለ ጦር ሆኖ ትልቅ ወደ ከሰም ኮር ነው። ከሰም በዛው ሲያድግ ሁሉም እንደ ልጅ እያደገ ሲሄድ አንድ ቤትህ የሚሰማህ ነገር አለ። በቆይታዬ በርካታ እውነቴን ነው ልክ ስልክ አንስቼ ማንም ሰው ዝም በሌላም ስልክ ቁጥር አንበሳዬ ካልኩ እንደ ሰው ነው የሚሉኝ። ሙሉ አባል ነው የምልህ ሙሉ 100% የነበረው 100% አባሉ ልዩ ፍቅር አለው፣ ልዩ አክብሮት አለው። አያልፈኝም። የሰው ሀገር ሰው አይነት ስሜት ይሰጠኛል። በመጨረሻ ወደ እዙ ለስራ ትፈልጋለህ ሲባል ነበልባል የሽኝት ፕሮግራም አድርገው ነበር። የሽኝት ሽልማቶች በነበልባል በነበርኩበት ጊዜ ሽልማቶችን አግኝቻለሁኝ። የሽኝት ፕሮግራሙ በጣም የሚለይ ነበር። አመራሮች በሙሉ አባላት ተሰብስበው ነበር ሽኝት ያደርጉልኝ። ወደ ከሰም ኮር አስረከበኝ። ከሰም ኮር ለአማራ ፋኖ ብሔራዊ ንቅናቄ ወደ ላይ ሰጠኝ። በዛ ልክ ነበር እና ቆይታዬ በጣም ልዩ ፍቅር ለሰው ልጅ እንዴት እንደሚኖር የተማርኩበት የጦሩ ስነ ልቦና ምንድን ነው ይሻገራል ወይ ብዬ እንዳይ እና በልበ ሙሉነት እናሸንፋለን ሲል ባይዘ ከምን ተነስቻለሁ ከነበርኩበት ቆይታ ተራማጅ ግምገማ ሲደረግ ምን አይነት ግምገማ እንደሚደረግ ነበልባል ላይ ይህ ሀብና አይዲያ ባይዘ ወይ ዱላ ቀረሽ ነው። ነገር ግን ወጥተን እራት በልተን ምንም ይሄ አንድ ቂም የሚባል ነገር የለም። ባይዘ ወይ ሰዎች አይጣሉም። በስራ ጉዳይ ትጠያየቃለህ። ከዛ ውጭ የዘለለ ምንም አይነት የለም። ሌላ አሳክቻለሁ የምለው ባይዘ ወይ 2 ዲፓርትመንት ላይ ነበር። ወደ መጨረሻ ሕክምና ስሰራ ነበር። ሚዲያው ከማሳካት በላይ ባይዘ ወይ ብዙ አመራሩ እስኪ ያዝ አድርገው ሚዲያውን። ምክንያቱም በጣም ወጣና የምንሰራው ጀግንነት ምኑ በሙሉ ብዙ ሚዲያ ሲቆጣጠረው ጠላት አይን ውስጥ እንገባ ነበር። ኦፍ ኮርስ ሚዲያ አንዱ የጦርነት አካል ነው። አንዱ ራሱ የቻለ ብርጌድ ነው። ለኔ በሚዲያ ህብረተሰብን ታነቃለህ፣ የወጣንበት ዓላማ ታነቃለህ፣ እየሰራ ነው ያለ ነው ጀብና ተበትነዋል ሲባል እንዳለን ማሳየት አለብህ። ጀግነት እየሰራ እንደሆነ ማሳየት አለብህ። ጦር እየተበተነ እንደሆነ አገዛዝ ጦር ማሳየት አለብህ። በርካታ ስራዎችን ስትሰራ ነው ተደራሽ የሚሆነው። ፋኖ ምንድነው ምን ላይ ደረጃ ነው ማሳወቅ አለብህ። ነገር ግን በጣም እንዲያም አልሰራህም ሳይሆን አስታውሰዋለሁ ሁሉም አመራሮች ቁጭ አድርገው ሲነግሩን ነበር። ያዝ አድርገው ትንሽ ሚዲያውን ያዝ ይደረግ። በጣም ወጣ እና አይን ውስጥ ገባን። አንድ ቀን 5 ክፍለ ጦር ነበር ለአንድ ብርጌድ ለነበልባል ብርጌድ የመጣ ባይዘ ወይ ወደ ከሰም ስንወርድ። ምክንያቱም በሰዓቱ ይሄንን ብርጌድ ካልጠፋ አከርካሪው አማራ ፋኖ ብሔራዊ ንቅናቄ አሁን ባለበት አከርካሪው አይመታም የሚል አገዛዙ ወስኖ 5 ክፍለ ጦር ነበር ይዘው የመጣው። አንዱ ኮማንዶ ነው አንዱ ክፍለ ጦር እና ቻዲ 5ኛ ክፍለ ጦር ሳትሆን ሻለቃ ነበረች ኮማንዶዋ። ሌሎቹ ክፍለ ጦር ነበር እንደ 84ኛ ክፍለ ጦር 21ኛ ክፍለ ጦር ነበሩ በወቅቱ 31ኛ እንደዚህ 5 ክፍለ ጦሮች። በዛን ሰዓት የነበሩ አመራሮቻችን በጣም ብልሆች ናቸውና ያንን ኦልሬዲ ዞር ማለት መሸነፍ ማለት አይደለም። ሳንዘጋጅ ነው ባይዘ በአንድ በቅጽበት ዞር ስንል ኢቭን ቦታውን መግባት በጣም ነው የፈሩት። ተስረግረግ ተባለ፣ ተስረገረገ፣ ተሰወረ። በቃ እውነት ለመናገር ተሰወረ። ጦር ወደ 2000 ጦር ተሰወረ በሰዓቱ የነበረው እዚህ ገባ ሳይባል ማለት አልተራበም ብላ እኔ በጣም ይገርመኛል የአመራሮቹ ብቃት ባይዘው። አንድ ቀን ምግብ ሳይበላ እንኳን አልዋለም። ምግብ መጣለት፣ ጫካ ውስጥ እያለ ምግብ መጣለት። የሚገርም ኮኦርዲኔሽን፣ የሚገርም መናበብ። እንደገና ራሱን አደራጀ።
ተስተካከለ። መጨረሻ ላይ ሾልኮ በመግባት በድሬና በአዳማ እንዲሁም በጨሌ በሶስቱም ከተማ በተመሳሳይ ሰዓት የሚገርም ኦፕሬሽን ተሰራ። አመድ ተደረጉ፣ ወጥተው ጠፉ። ከዛ በኋላ ተመልሰን የነበርንበት 28ን ቀበሌ በአንድ ቀን ደግሞ ተመልሰን ተቆጣጠር ነው እና የነበረ ጀግነት ይሄንን ያየሁበት ስኬት እንደሚያሸንፍ ባይዘወይ ፋኖ የምናገረው በቆይታ ያየሁትን ጥንካሬ የአመራር ብስለት ብቃት ነው። ለዚህ አሁን ሁኜ ስለ አማራ ፋኖ ብሔራዊ ንቅናቄ ሌላም ጋር ወሎ ጋር አየሁኝ፣ ጎጃም ጋር አየሁኝ። ከዛ በኋላ ተደማምሮ የት እንደደረስ ነው አመራሮቻችን አወቅኩኝ። አሁን እየተፈጠረ ያለው አንድነታችን አየሁኝ፣ ብዙ ነገሮችን አየሁኝ። በዛ መሰረት ነው ጥንካሬ በድፍረት የምናገረው እና አሳክቸዋለሁ የሚለውን የሚዲያውን የሆነ ቦታ ላይ አድርሰነዋል። ኦፍኮርስ አሁን ደግሞ መጣችሁ የባለሙያዎችና አበባው አንተ ጨምሮ በርካታዎች በአማራ ፋኖ ብሔራዊ ንቅናቄም ጋዜጠኞች እየመጡ ነው። በሙያ ታግዘው ደግሞ አሁን ከፍ እያለ ነው የበለጠ እና ያንን አሳክቻለሁ በግል እላለሁ። በቡድን በርካታ ነገር አሳክተናል። ቢያንስ ከሻለቃ ወደ ነበልባል ክፍለ ጦር ግዙፍ ተፈሪ ክፍለ ጦር አሳድገናል። በግሩፕ ደግሞ ይሄን አሳክተናል እላለሁ። የምንጃር ሸንኮራ ህዝብ አይዘው የተናገረህ ማትጨርሰው ህዝብ ነው። ደግ ህዝብ፣ ሰጪ ህዝብ፣ ሩህሩህ፣ ጀግንነት፣ አምራችነት በሁሉም ነገር የታደለ ዘረኝነት የማይነካው አይደለም። ለልጆቹ ለተማረከ እንዴት እንደሚቀልቡ፣ እንዴት እንደሚደብቁ፣ እንዴት እንደሚያሳክሙ ቁስለኛ ሲኖር ባይዘወይ ጦር መሃል ላይ ገብቶ ተሸክሞ የሚወጣ ነው። አይደለም ለልጆቹ ለአማራ ፋኖ ብሔራዊ ንቅናቄ አባላትና አመራር ለጠላትም ያበላ ነው። ደግነት የኢትዮጵያ ደግነት ጫፍ ያየሁት ምንጃር ሸንኮራ መሬት ላይ ነው። የደግነት ጫፍ እውነት እኔ ምንጃሬ ነኝ የሚለው ብዙ ጊዜ በቃ ባይዘው ቦታ መርጠህ አይደለም የተወለድከው፣ ዘር መርጠህ አይደለም። ዜግነት ይቀየራል አይደለ? አንድ ኢትዮጵያዊ አሜሪካ ይሆናል። ዋይ ኖት አንድ ትግራዋይ ምንጃራ የማይሆንበት ምክንያት ቴልሚ። አንድ ኢትዮጵያዊ አሜሪካዊ ሆኖ ጭራሽ ውጭ ሀገር በገዛ ሀገሩ የማይሆንበት ምክንያት ቴልሚ። እኔ ምንጃር ሸንኮራ የምንጃር ሰው ነው። የዛ የደግ ህዝብ፣ የዛ የአጉራሽ ህዝብ፣ የዛ አቅፎ ያሳደረኝ እሱ መሬት ላይ ተኝቶ አልጋ የሰጠኝ ህዝብ፣ ያለችን በሙሉ ገልብጦ የሚሰጥ ህዝብ፣ ያደግ ህዝብ። ጦር ሙሉ ባይዘ ከ1000 ያልተናነሰ ጦር እርጎ ሙሉ ያመጣል። እኔ አንዳንዴ ጸጋው በረከቱ ሰጥቶታል ፈጣሪም። ጠቅላላ ማህበረሰቡ ያለውን እርጎ ወተት ምናምን አዋጥቶ ነው የሚያመጣልን። ስናልፍ ማረሳው 50 አለቃ ፍቃር ጥራን ክርክል ያስታውሰዋል። አብረን ስለነበር በዛን ሰዓት ከሰም ላይ እየሄድን የከሰም ክፍለ ጦር በነበረበት ሰዓት አደረጃጀት ኃላፊ የነበረው አሸናፊ ገነንም ነበር አስታውሳለሁኝ። ሌሎች አመራሮች አላስታውስም፣ ብቻ በርካታ ነን። ከሰም ላይ እየሄድን ከሩቁ ቆዩ ያለ ይጮሃል ሰውየው። ምን አጋጥሞት ነው እንላለን። ይህ ነው አውድማ ላይ ነበረ ጠላ ምግብ። ይሄ ምልህ የ20-30 ደቂቃ እግር ከሩቅ እየጮኸ ነው የሚጠራን። ተሰልፈን እየሄድን መጣ ምግብ። እረፉ ልጆቼ፣ የት ምግብ ታገኛላችሁ? የት አክስት ቤት አላችሁና ብሎ ምግብ የሰጠን መቼ የማረሳው ነው። እና እነዚህ ልዩ ፍቅር ልዩ ትዝታ አለኝ ስለ ምንጃር ሸንኮራ ህዝብ። ከጥቂት ወራቶች በፊት ለስራ ጉዳይ ወደ ትግራይ ክልል አቅንተሃል። ይህም በእዙ አማካኝነት እንደሆነ ከዚህ ቀደም ባደረገው ቃለ መጠይቅህ ስትናገር ተደምጠሃል። የአፋብን ደቡብ አማራ ቀጠና ሳምነው እዝ ጥሪ ሲያደርግልህ ምን ተሰማ? ሲቀጥል ጉዞ እንዴት ነበረ? ከዚሁ ጋር አያይዤ የምጠይቅህ የተሰጠ የስራ ድርሻ አለ። ስራው ምን ነበረ? ስራውስ እንዴት እየሄደ ይገኛል? እሺ ጓድ አቤው፣ እንግዲህ ከነበልባል ጥሪ ሲደረግልኝ ቀጥታ በአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ነበር ጥሪ የተደረገው። ተዋረድ ስላለን ያኔ እዙ አፋብን ገና አልተመሰረተም። ወደ ትግራይ መንገድ እየሄድኩ በነበርኩበት ሰዓት ነበር አፋብን የተመሰረተው። ጥሪ ሲደረግልኝ በእዙ ነበር ሳምነው እዝ። ጥሪ ሲደረግልኝ የተሰማኝ ነገር እንግዲህ እኔ ወታደር ነኝ፣
የፋኖ አባል ነኝ። ግዳጅ የትም ቦታ ትላካለህ። ለሕክምና ግዳጅ ተልኬያለሁ፣ ለጦርነት ግዳጅ ተልኬያለሁ፣ ለሚዲያ ግዳጅ ተልኬያለሁ። ለሁሉም ነገር ግዳጅ ትላክ በጸጋ ነው የምትቀበለው። እኔ ለዚህ ቦታ ትፈለጋለህ ከተባለ ኦኬ፣ ስለፈለኩት እኔ ተነስቼ አልሄድም። አለቆች አሉ፣ አለቆችን አሳወቁኝ። ኦኬ ተነጋገሩ። የነበልባል ክፍለ ጦር አለቃዬ 50 አለቃ ፍቃድ ጥላሁን ከልክሌ ለመቶ አለቃ ይላቅ መጀመሪያ ውስጥ ተነጋገሩበት። ኦኬ ይፈለጋ ተባለ። ግለሰብ አይደለም የሚወስነው፣ ኮር አመራር አሉ። ኮር አመራር ሰብስቦ አምኖበት ለስራ አስፈጻሚ ለስራ ከተፈለገ ይሄ ተባለ። ስራ አስፈጻሚ ሽኝት አደረገልኝ፣ ለኮሩ አስረከበኝ። ኮሩ ለእዙ አስረከበኝ። እዙ ለህዝብ ግንኙነት በአማራ ህዝብና በትግራይ ህዝብ ያለውን ጤነኛ ግንኙነት እንዲኖር የሚችለው ነገር አግስ ዲሲዝ የቀጠናው ትስስር የህዝብ ለህዝብ። ምክንያቱም በባለፈው የተሰራ በተጣመመ ትርክት መጥፎ ትርክት የትግራይ ህዝብና የአማራ ህዝብ እኔ የአማራ ህዝብ አይቼዋለሁ፣ ምን እንደሚያስብ አይቼዋለሁ። እኔ ሕያው ምስክር ነኝ። ይሄንን እውነታ ትግራይ መሬት ላይ ሂጄ ለአባቶች፣ ለወጣቱ፣ ኢቭን ለታጣቂው፣ ለፖለቲካ አባላቶች ያለው የህዝቡ ስሜት መንገር አለብኝ። ሚዲያዎች እየወጣሁኝ መንገር አለብኝ። ልክ እንደዚህ ኪነ ጥበብ ስራዎች ላይ ያለው በቅርብ የሚወጡ ነገሮች ስላሉ በኪነ ጥበብ ላይም እየሰራን ነው የዚህን ሁለቱ ህዝብ። ስለዚህ በሁለመዳይ ይህን ህዝብ ማገናኘት የሚል የስራ ድርሻ ተሰጥቶኝ ነው የሄድኩት። ኦፍኮርስ በጉዞ ወደ ትግራይ በሚሄድበት አስቸጋሪ ነበር። ምክንያቱም ረዥም ነው። ከጫፍ ሰሜን ወደ ትግራይ ለመሄድ እንዴት ነበረ ጉዞ? ዝርዝሩ አያስፈልግም። ምክንያቱም ሌላ ጊዜም የምንሰራበት የምንንቀሳቀስበት ስለሆነ ዝርዝሩ ለጊዜው ይቆይ። ሌሎች ጓዶችም ለስራ ጉዳይ የምንቀሳቀስበት የምንጠቀምበት ስለሆነ ዳቲስ በስጥራዊ ይቆይ። ኤንወይ አስቸጋሪ ነው፣ ግን ብልጠት፣ ብልሃት፣ ጥንቃቄ በሚጠይቅ በመሀል ጠላት ነው የምታልፈው። በመሀል ሰንጥቀ ይህን ሁሉ በምን መልኩ ታልፈዋለህ? ምን አድርገህ? ብዙ ያው ብቻ ፈታኝ ነበር፣ ግን አልፈነዋል። ታርጌታችን መተናል እና እንዴት እየሄድልህ ነው? በጣም እጅግ በሚገርም ሁኔታ። በነገራችን ላይ መጀመሪያ የህዝብን ፍላጎት ማየት ነው። ህዝብ ለህዝብ ለማገናኘት አንተ ስለፈለካል የሚገናኘው፣ አንተ ስለፈለካል የሚጣላው። የሚሰራ ስራ ነው የሚያስታርቀው፣ የሚሰራ ስራ ነው የሚያጣላው። ስለዚህ ስሜቱን ተረዳሁት። ፍላጎቱ የአማራ ህዝብ የትግራይ ህዝብ ወደ ነበረበት ሳይሆን ከነበረበት በላይ አያቶቹ ቅድመ አያቶቹ አንድ ላይ አንድ መስጊድ ሲሰግዱ እንደነበረ፣ አንድ ቤተክርስቲያን ሲጸልዩ እንደነበረ፣ አንድ ገበያ ሲገበያይ እንደነበረ፣ በአንድ ሲያርስ እንደነበረ ይህን ሁሉ ተመልሶ እንዲመጣ ይፈልጋል። ይህን ፍላጎት ካለ ቀላል ነው። ሁለተኛ በጋራ ሊያጠፋው የሚፈልግ ኃይል አለ። ስለዚህ አንድ መሆን ይፈልጋል። እየከፋፈለ እየለያየ የሚያባላው ኃይል እንዳለ ተረድተዋል። ስለዚህ ለዚህ ህዝቡ ዝግጁ ነው። ህዝቡ አንድ መሆን ይፈልጋል። ሰው የተወሰነ ስራዎች ነው እየሰራ ያሉት እንዳልኩ በኪነ ጥበቡ ላይ ስራ አለ፣ በሃይማኖት አባቶች ላይ ስራ አለ፣ በወጣቶች ላይ ስራ ትሰራለህ። ኢቭን በታጣቂው ላይ ብሬን ዎሽ ታደርጋለህ። በፖለቲካ አመራሮች ላይ፣ በወታደራዊ አመራሮች ላይ፣ አባላት ላይ ወርደህ ታናግራቸዋለህ። ከዛ በኋላ የጋራ መድረኮች ይፈጠራሉ። ጥሩ እየሄደ ነው። በጥሩ ሁኔታ እየሰራን እንገኛለን። ይህን ነው ጥሩ እየሄደልን ነው በሚል እንያዘው። እንግዲህ በቅርቡ ከሰም ሁለተኛ ኮር ከነበልባል ክፍለ ጦር ከምንጃር ሸንኮራ ቀጠና በመነሳት ለስራ ጉዳይ ወደ ትግራይ ክልል ጉዞ አድርገሃል። እሱ ጋር ስትደርስ እንዲሁም ከደረስክስ በኋላ የትግራይን ህዝብ እንዴታገኘው ከዚሁ ጋር ያያይዘ እንድታነሳው የፖለቲካና የወታደራዊ አዛዦች ስለ ፋኖ ብሎም ስለ መላው የአማራ ህዝብ ያላቸው ስሜት ምን ይመስላል? መልካም እንግዲህ ያው ወደ ትግራይ መንገድ ሳቀና የትግራይ ህዝብ እውነት በጣም በሚያሳዝን ሁኔታ ነው ያገኘሁት። እውነት ለመናገር መድኃኒት ተከልክሎ፣ ደሞዝ የ16 ወር የሰራተኛ መንግስት ተከልክሎ በጣም ችግርን እየተቋቋመ በጽናት እንጂ ነዳጅ በኩባያ ይሄ በሃይላንድ የውሃ ፕላስቲክ በየመንገዱ የሚሸጥበት ማደያዎች በሙሉ ተዘግተው ነዳጅ ተከልክለው ህዝቡ የማይገባው በደል እየተበደለ ልክ አሁን ባለው የአማራ ህዝብ በጦርነት እንዲጠፋ ሳይሆን በድምፅ አልባ
የመጥፋት ዘመቻ እየተደረገበት የትግራይ ህዝብ እንዲጠፋ በጽናት እየተታገለ ነፍስ ውጪ ነፍስ ግቢ በርካታ ስደተኞች በየአካባቢው በሚሊዮኖች ስደተኛ ተሸክማ ህዝቧን ያሳዝናል። እውነቴን ነው የምልህ። ትናንትና ህወሓትን ስቃወም ምናልባት በስህተት የተረዱኝ ሰዎች እንኳን መንገድ ላይ ሲያገኙኝ ምን እንደሚል ታውቃለህ? ውይ ሱሪዬ እንኳን ደህና መጣ ልጃችን። የትናንትና አስታውሶ ሊወቅስ የሚሞክር ሰው የለም። ይቅርታ ህዝብ ስህተት ነበረ ወይ ማነው የተሳሳተው? ተው ቢያንስ የነበረው ትርክ ታውቀዋለህ። እኔ ላይ በጣም ከባድ ዘመቻ የስም ማጥፋት ዘመቻም ተዘምቶብኛል ብዬ ነው የማስበው። ያንንም እንኳን መጥተው አንተ እኮ እንደዚህ ነበርክ እንኳን አይደለም። በዚህ መከራ መሀል ላይ ሆኖ በህይወት መትረፌን ፍትህ ነገ ፍትህ ካለ በፍትህ ይጠየቃል እንጂ የመንጋ ፍርድ የማይፈረድባት በጣም በሚገርም ሁኔታ ህዝቡ በዚህ ጽናት በዚህ መከራ ውስጥ ሆኖ የይቅርታ ህዝብ ሆኖ አግኝቻለሁ። አመራሮቹ እንዴት አገኛቸው? ያው እንግዲህ በቅርቡ ሰምታችኋል። የጊዜያዊ መስተዳድር ምክትል ኃላፊና የህወሓት ጽህፈት ቤት ምክትል ኃላፊ አቶ አማኑኤል አሰፋም የአማራ ህዝብ ጄኖሳይድ እየተፈጸመበት ነው፣ እየተበደለ ነው፣ እኛ አብረን እንምታ ብለን ፌዴራል መንግስት ጠይቆን እምቢ ብለናል ብለው በግላጭ ሲናገሩ ሙሉ ህዝቡ ይሄን ስሜት ነው ያለው። የአማራ ህዝብ በደል ያመዋል። አመራሮቹ በሙሉ በአማራ ህዝብ ላይ ያደረገው ያለው ያገዛዙ አካሄድ በጣም ያዝናሉ። ወታደራዊ ፖለቲካዊ ክንፉ የዚህን አገዛዝ አካሄድ በጣም የሚጸየፍ አንድ አይነት ቋንቋ የሚያወሩ ከትላንት ብዙ የተማሩ ወደፊት ብዙ ነገር የሚያስቡ ለእኔ የጀግኖች ስብስብ ብያቸዋለሁ። እውነቴን ነው የምልህ። አንዳንዴ እዛው ተሸክለህ መቅረት የሚባል አለ። you have to be progressive ተራማጅ መሆን አለብህ። የህወሓት ሰዎችም ተራማጅ ሆነው ነው ያገኘኋቸው። የፖለቲካ ክንፉም በርካታዎች አግኝቻለሁ። የወታደራዊ ክንፉ በርካታዎች አግኝቻለሁ። በአማራ ህዝብ ያላቸው በፋኖ ያላቸው እይታ የተበደለ ህዝብ ነው፣ ፋኖ ለእውነት የወጣ ህዝቡን ለማዳን ሲል የህልውና ጥያቄ ኑሮት የወጣ ነው የሚሉ በአንድ ቋንቋ የሚናገሩ ሆኖ ስላገኘኋቸው እኔ በጣም ዛሬ የትግራይን ህዝብ ብሎም የኢትዮጵያ ህዝብ ማዳን የሚችሉ ሰዎች ናቸው ብዬ እስከ ማሰብ አድርሰውኛል እና በዚህ መልክ ነው የታዘብኩት። አቤ ወንድሜ አገዛዙ የሐሰት ፕሮፓጋንዳ በስፋት ከሚያሰራጭባቸው አንዱ ማህበራዊ ሚዲያ ነው። ለአብነትም የፌስቡክ፣ የቲክቶክ፣ የቴሌግራም ፕላትፎርሞች ላይ የሚዲያ ሰራዊት በማሰማራት ፌክ አካውንቶችን በፋኖ ስም በመክፈት ከፍተኛ የሆነ ብዥታ ለመፍጠር ሲንቀሳቀስ ይስተዋላል። አንተ እዚህ ላይ ምን ማለት ትፈልጋለህ? በዚህ ጉዳይ ላይ የፋኖ የሶሻል ሚዲያ ተሳትፎ እንዴት ታዘብከው? በቀጣይስ ምንስ መሰራት አለበት ብለህ ታስባለህ? እንግዲህ ወሳኝ ጥያቄ ነው። ይህንን ጓድ አበባው በነገራችን ላይ በጣም አገዛዙ ካርታ የያዛቸው ካርታዎች አንድ በትግራይና በአማራና በኦሮሞ ይሄ አዋሳኝ ቦታዎች፣ አከራካሪ ቦታዎች እንደ ካርታ እየተጠቀመ የአማራ ፋኖ ብሔራዊ ንቅናቄ ኃይል ማዳከም የመጀመሪያና ዋነኛው ይሄ። ሁለተኛ በሚዲያ ሰራዊትን በማዘጋጀት በማሰማራት የአማራ ፋኖ ብሔራዊ ንቅናቄ እርስ በራሱ እንዲባላ ማድረግ፣ የአማራ ወጣት፣ የአማራ ህዝብ፣ የአማራ ኤሊት፣ የአማራ ፖለቲከኛ መበታተን። ሰው ሚዲያ ላይ ያኛው ዋንስ ኤንድ ፎር ኦል ባይ ዘ ዌይ ስለነቃ ታንክስ ቱ አማራ ፋኖ ብሔራዊ ንቅናቄ አባላትና አመራር በዚህ ካርታ ጥያቄ ስለሌለው አይደለም። የመሬት ጥያቄዎች በርካታ ጥያቄዎች አሉ እናውቃለን። በይደር ያስቀመጠው አያገባኝም እዛ ስላለ ህዝብ ስላለ አይደለም። ስለዛ ህዝብ እስከመጨረሻ ደመሰው ጠብታው ይሰራል፣ እየሰራም ነው። ነገር ግን በዛ ካርታ ግን ከትግራይ ህዝብ ጋር ተጋጭተው የአብይ እድሜ ለማራዘም ግን እንደማይሄድ ግን አውቃለሁ። በምን መልኩ ሰልፍ መሆን አለበት አለ የተቀመጠ ስለማቀኔም ብዙ ከጓዶች ጋር ከአመራሮች ጋር ዲስከስ አደረግንበት። ስለዚህ ይህንን ነገር እንደማይሆን ሲያውቅ አሁን በርካታ አማራ መስለው አማርኛ ስለተናገረ እንግዲህ ሁሉም አማራ አይደለም፣
ኢቭን አማርኛ ስለተናገረ የአማራ ፋኖ ብሔራዊ ንቅናቄ ወይ የአማራ ህዝብ በደል ይቆም የሚል አይደለም። እነ ዳንኤል ክብረት እኮ አመራሮች እኮ አሉ ግልጽ። ሌላ የፌስቡክ ቢመጣ አማርኛ ስለተናገረ አማራ ሁሉ አማራን በደል እንዲቆም ይሰራል ማለት አይደለም። በሆድ የተገዛ ህሊናው ይሸጠ ያልገባውም ስላለ፣ ስለዚህ ዋናው አደጋው ግን አውቆ ፋኖ መስሎ እርስ በራሳችን እንድንባላ ፌስቡክ፣ ዩቲዩብ በተለይ በአሁን ሰዓት ቲክቶክ እና ትዊተር መልኩን ሸፍነው ማንነቱን ሳያውቅ ግን ፋኖ ነኝ እያለ እነ ዘመነ ካሴ የመሪዎቻችን የነ ኢንጂነር ደሳለኝ ሲያስብ ሸዋ የነ ዋርካው ሚሬ ወዳቸው የሁሉም የነ ሳሚ ባላድራው ሁሉም ማንን ጠቅሼ ማንን እንትን ልበል የሁሉም አመራሮቻችን ስም እያጠለሹ የሚውሉ እርስ በራሳችን እየተፋጀን አጀንዳ ሰጪዎች ሆነው ስለ ወልቃይት እንድንነጋገር፣ ስለ ራያ፣ ስለ መተከል፣ ስለ ተከዜዘብ አጀንዳዎች እያሽከረከሩ እርስ በራሳችን የህወሓት ተላላኪ ነው ፋኖ ምናምን። በነገራችን ላይ አማራ ፋኖ ብሔራዊ ንቅናቄ ከዚህ በኋላ የሚጠመዘዘው ማንንም ኃይል የለም። ከሱ በላይ የሚመጣ ኃይል ካለ ነው ሊጠመዘዘው የሚችል ነው። አብረን ልንሰራ እንችላለን ከማንም ጋር ድርጅታችን በፈቀደውና ባመነበት። ከዛ ውጭ ግን የሚጠመዘዝ አይደለም። this is clear እናውቀዋለን። ነገር ግን አውቀው ለምሳሌ እኔ ስም ይነሳል፣ ከነደሱ ጋር ይነሳል፣ ከነ ጀነራል ተፈራ ይነሳል፣ እንደዚህ ህወሓት ተላላኪዎች እንደዚህ እኮ ምናምን እያሉስ አውቀው ፋኖ መስለው የፋኖ ተላላኪዎች መስለው ግን የብልጽግና ተላላኪዎች ናቸው። እንዲበተን መሪዎቻችን እንዲሰደቡ የሆነች ምክንያት እየጎተቱ እርስ በራሱ ፋኖን እያባሉ እያጣሉ የሚውሉ ተዘርግቷል። እዚህ ጋር ፕላትፎርሙ ፋኖ እየተሳተፈበት አይደለም በትክክል። አባላቶቻችን ለምሳሌ አሁን የቲዲኤፍ በጣም ወረውታል። በጣም በሚገርም ሁኔታ ማህበራዊ ሚዲያው ይናበባሉ የት እንደሆነ። አንተ ፋኖ ከሆንክ የት ቦታ ነህ? እኔ እኮ ፋኖ ነኝ ካልኩኝ ወጥቼ ፊቴን ማሳየት አለብኝ፣ ስሜ ግልጽ መሆን አለበት። ሁለተኛ የትኛው ቦታ እንደሆንኩኝ በግልጽ መጠየቅ አለብኝ፣ መመለስ አለብኝ። ድርጅት ያመነብኝ ሰው እንደሆንኩኝ። አለበለዚያ በድምጽ ብቻ ፊታቸው ሸፍነው እያተራመሱን ያሉ ጥንቃቄ ማድረግ አለብን። ፋኖ እዚህ ሚዲያ ላይ ሲመጣ ማን ቤት መግባት እንዳለበት ማወቅ አለበት። ምክንያቱም አጀንዳ ይዘን እየመጣን መስራት አለብን። በዚህ አጋጣሚ አባው አንተ ጋዜጠኛ ነህ፣ በቀን 1 ሰዓትም ትሆኑ ወይ በሳምንት 2 ጊዜም ልትሆን ትችላለች። ሰዓት ከፍተን ፕላትፎርም ከፍተን ቤት ከፍተን ትዊተር ወይም ቲክቶክ ስፔሻሊ ቲክቶክ እየከፈትን አላማችን እየተሰሩ ያሉት ጀብዶች ግልጽ ማድረግ መቻል አለብን። ለምሳሌ ድርጅታችን መግለጫ ይሰጣል። ስለዛ መግለጫ ማብራሪያ መስጠት፣ ጥያቄዎች ካሉ እነዛ ጥያቄዎች ይዘን ወደሚመለከታቸውን ማድረስ፣ ግልጽ ማድረግ። ስለተከዘይዘብ ፋኖ አንድ ጠላት ነው ያስቀመጠው። አማራ ፋኖ ብሔራዊ ንቅናቄ ጠላቱ ብልጽግና፣ ሌላ ጠላት የለውም። ወዳጁ ሁሉም ነው። ዓለም ሙሉ ወዳጁ ነው። በጠላትነት አይፈርጅም። የፈረጀው አንድ ብልጽግና ብቻ ነው። ታሴት ይሄ ግልጽ ማድረግ መቻል አለብን። ይወጣል አውቀው ለማባላት እንደዚህ እያሉ ብዙ ነገሮችን እየፈጠሩ ስለሆነ አሁን ደግሞ ይችን የድንበር ማጋጨት እየመከነች ስትመጣ ስለ አገው፣ ስለ ቅማንት፣ ስለ አርጎባ፣ ስለ ሽናሻ ምናምን ማለት ጀምረዋል። እኔ አገው ነኝ እንደዚህ ነኝ አገዎች እንደዚህ እየተደረጉ ነው ምናምን የሚል ደግሞ ድራማ ጀምረዋል። ይሄንን ለማምከን እኛ በዛ ልክ መምጣት አለብን። እያታሉ ሰው ሚዲያ ላይ እየዋለ ስለሆነ ተደራሽ መሆን መቻል አለብን። አማራ ፋኖ ብሔራዊ ንቅናቄ የሚያውቃቸው ሰዎች አሁን እነ ሳሚ እነ ዘንባባ አሉ ፋኖች እየሞከሩ ነው። ነገር ግን በተቋም መሆን አለበት። ከዛ በኋላ እኛ እየገባን ሀሳባችን እንሰጣለን። እነ ሳሚ እየገቡ ሀሳባቸው ይሰጣሉ። የራሳቸው ቤትም ቢከፍቱ እንኳን ሼፕ መደራረግ እንችላለን፣ መደጋገፍ እንችላለን። እነዚህ መጥፎ ስራ እየሰሩ ያሉትን ማምከን መቻል አለብን። ይሄንን በአስቸኳይ ራሳችንን ቢሆን ምክንያቱም አመራሮቻችን ትልቅ ስራ እየሰሩ ነው። ስለ ቀጠናዊ ትስስር፣ ስለ ወታደራዊ አደረጃጀት፣ ስለ መካናይዝድ አደረጃጀት ብዙ ነገር ስራ እየሰሩ ነው። ስለ ፖለቲካዊ ከዓለም ጋር እንዴት መስራት እንዳለባቸው ከጎረቤት ሀገሮች ጋር ብዙ ስራ እየሰሩ ነው። እዚህ ጋር ሚዲያው ላይ ግን እኛ የማናግዝበት ምንም ምክንያት የለም። እውቀቱም ስላለን ክህሎቱም ስላለን፣ ስለዚህ በዚህ መልክ አሳውቀን ድርጅታችን ፕላትፎርም ተከፍቶ መጀመር በአጭር ጊዜ መጀመር አለበት። ኦፍኮርስ ሀሳቦች አሉ፣ የተጀመሩ ነገሮችም አሉ። ግን እነዚህ ቶሎ ላውንች አድርገን ቶሎ
ማምጣት መቻል አለብን የሚል ሐሳብ ነው ያለኝ። አቤ በዚህ አጭር ቀናቶች ውስጥ የሸዋ አንድነት ተበስሯል። የተደረገውን ጥምረት እንዴት አየኸው? ምንስ ተሰማ? በነገራችን ላይ ብዙ ዋጋ ያከፈልንበት ነው። አንድነቱ እንዲመጣ በርካታ ጓዶች ሞተውበታል። ሳይድ ላይ የነበረው ግጭት ተመለሰ ታስበው ያማል። አንድነት የሌለው ድርጅት የሌለው ደግሞ ሁሌ ዋጋ ያለው። ስለዚህ በጓድ መከታው በጓድ ኢንጂነር ደሳለኝ ሲያስብ ሸዋ ፊት አውራሪነት ሁሉም አመራሮች እጃቸው ያሉበት በዚህ ጀነራል ተፈራ ማሞ የሰራው ስራ ማቃለኝ ሁሉም አመራር እነ ደጉ ተስፋዬ ተመላልሰው የሰሩት ጥሩ ነገር አቃለኝ። በርካታ እና በጢሞ ሁሉም ብቻ አመራሮች በዚህም በዛም ያሉት የሰሩትን ትላልቅ ስራዎች አለማድነቅ አይቻልም። በጣም አደንቃለሁ፣ እወዳቸዋለሁ ጓዶቼ። ለዛ ቀን ደስ የሚል ስላሳየችን ከልብ እውነት በተሰውት ጓዶች ስም ከልብ ነው ማመሰግናቸው። የተሰማኝ እኔ አልቀሻለሁ እውነት ነው ነገር። ምክንያቱም አልቻልኩም አንድነቱ ላይ እንዲመጣ የተሰውት ከጎኔ የወደቁት ጓዶቼ ስለማውቃቸው በጣም እንደ አይን ብሌናችን የምንሳሳላቸው እና ስለተከፈለበት መስዋዕትነት እጅግ በጣም ደስተኛ ነኝ አብዬ። በጣም ኢሞሽናል ያደርገኛል። ኤኒዌይ ባጭሩ እንደሆነ እንኳን ደስ አለን ለሁሉም የሸዋ መሬት። ከዚህ በኋላ ኢንጂነር ደሳለኝ ሲያስብ ሸዋ እንደተናገረው ሸዋ ለጠላት ረመጥ ትሆናለች እና ደስ ብሎኛል። ፋኖ ሰለሞን ወልደ ገሪማ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ? እንግዲህ በመጨረሻ ማስተላለፍ የምፈልገው ለመላው የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ እንግዲህ አብይ አህመድ ተረባርበን አሁን ካልጣል ነው ሚሊዮኖችን አፈናቅለው መቶዎችን በመመለሱ እንደ ትልቅ ስኬት የሚናገር ሚሊዮኖችን አስርቦ የማዕድ መጋራት ምናምን እንደ ትልቅ ሳክሰስ የሚሰብክ ሚሊዮኖችን ገድለው ሚሊዮኖችን አትክልት ተክያለሁ የሚል ሲያሻውም ለሬሳችሁ ጥላ ይሆንላችኋል እያለ የሚሳለቅ ከተሞችን አጥፍተው በረንዳ ምንድነው ይሄ ኮሪደር ልማት ሰራሁላችሁ የሚል እንግዲህ ወደ ስልጣን ሲመጣ ነዳጅ ከ18 አሁን ወደ 150 ምናምን ከፍ ያለበት ዶላር ከ30 ምናምን አሁን ወደ 160 አካባቢ ከፍ ያለበት ኤክስቼንጁ የኑሮ ውድነት ጣራ የደረሰበት ጦርነት የማያባራባት ሀገር ከጎረቤት አገሮች ከሁሉም የተናከሰበት መሪ በዲፕሎማሲ ዜሮ የገባች ሀገር የተጠላች መሪዋ ለማየት የሚጸየፉ በምንም መድረክ እንዲገኝ የማይፈለግ አምባገነንነት የነገሰበት መፍራት የተጀመረበት ከዚህ ከቀጠልን እድል ከተሰጠው የባሰ አዘቅት ትገባለች። አገሪቷ ወደማትነሳበት ወደ መበታተን ልትሄድ ስለምትችል ህፃን ልጅህን ይዘህ እየጎተትክ ወደ ስደት እንደ ሶሪያ እንደ የመን እንደ የተለያየ አገር ያውም ድሃ አገር ይዘህ ሳትደርስ አሁን ከአማራ ፋኖ ብሔራዊ ንቅናቄ ጎን ቶሎ ተሰለፍ። ከነፍጥ ይዘው ይህንን አገዛዝ ለመጣል እየተሯሯጡ ያሉት ከቲዲኤፍ ከኦነግ ከአጉጉሙ ከአፋሩ ታጣቂ ኢቭን አሁንም ሶማሌ እያያችሁ ነው። ትግል በይፋ ጀምረዋል። ኦብነግ ጀምረዋል። ተሰለፍ። መላው ኢትዮጵያ ያለው ወደ የአቅጣጫው ገብተህ ከቻልክ በጉልበትህ መሳሪያ ነፍጥን አንስተህ ካልቻልክ በገንዘብህ በእውቀትህ መረጃ በመስጠት በተለያየ ለራስህ ስትል የጎሳ አገር ሆና እንደ ሶማሊያ ተበታትና ጠፍታ ወደማትመለስበት አገር ሳትደርስ ቶሎ መረባረብ አለብህ። በዚሁ አጋጣሚ ምርጫ ለማካሄድ እያስባችሁ ያላችሁ ሰዎች ይሄን አምባገነን መንግስት እድሜው እንዲያራዝም አጃቢ ከመሆን በዘለለ ሌላ ተአምር የምታመጡት ነገር ስለሌለ ከአሁኑ ሪዛይን አድርጉ። አዲስ አበባ ውስጥ ገብተን ባይዘ ኦፕሬሽን የማንሰራበት ምንም ምክንያት የለም። ምክንያቱም አምባገነን እንዲቀጥል
ግሪን ካርድ እየሰጣችሁበት ፍቃድ እየሰጣችሁበት እያረጋገጣችሁለት ስለሆነ ስለዚህ ከምርጫም ራሳችሁን አግልሉ። ይህንን ፍትሃዊ ምርጫ እንደማያካሄድም ግልጽ ነው። ምልክቶችም እየታዩ ነው። ትግራይ የማያረግበት፣ አማራ የማያረግበት፣ ኦሮሚያ ሙሉ የማያረግበት ብዙ ቦታዎችን በሙሉ ለሙሉ ማድረግ በማይችልበት ውድድር ላይ ገብታችሁ አጋፋሪ እንዳትሆኑ አደራ እላለሁ። ስለዚህ እነዚህ አደራዎቼ ለመላው የኢትዮጵያ ሕዝብና ለመላው የፖለቲካ ሊቅ እንዲሁም ለዲያስፖራው ነውና በሙሉ ኃይላችሁ ከአማራ ፋኖ ብሔራዊ ንቅናቄ ጎን በመሰለፍ ይህንን ነቀርሳን ነቅለን ለመጣል ከኛ ጎን ተሰለፉላለሁኝ። እጅግ በጣም አመሰግናለሁኝ። አብዬ ለነበረን ቆይታ ከልብ አመሰግናለሁኝ። በርታልኝ ጓድ። እንግዳችን እናመሰግናለን። ፋኖ ሰለሞን ወልደ ገሪማ ሰፋ ላለው ቃለ ምልልስ ውድ ጊዜን ሰውተህ ከኛ ጋር ቆይታ ስላደረግ እጅግ እናመሰግናለን። ክብረት ይስጥልን።